ሀገር ውስጥ ሀብታም የሚባለው ማን ነው? ቦሌ ወይም ሰሚት ላይ ትልቅ ቪላ ያለው ግቢ ውስጥ 2 እና 3 ዘመናዊ መኪና ያቆመ በየሳምንቱ መጨረሻ ኩሩፍቱ ወይም ቢሾፍቱ ሄዶ ዘና የሚል ሰው ነው? በኢትዮጵያ ሀብታም ኮንክ ንጉስ ነህ። መንገድ ላይ ስትሄድ ሁሉም ሰው ያውቃል፣ ሰራተኞች ያከብሩሃል። በሄድክበት ቦታ ሁሉ ልዩነት መስተንግዶ ታገኛለህ። በሀብት ባጭሩ ትታያለህ። ሞናኮ ስትሄድ ግን ነገሩ ይገለበጣል። አዲስ አበባ ውስጥ ጃንት ከባድ የነበረው ሀብት ሞናኮ ስትገባ ተራ ይሆናል። ከዚህ ጋር ፌራሪ መንዳት እኛ ሀገር ታክሲ የመሳፈር ያህል ተራ ነገር ነው። ቦሌ ላይ በኩራት የምትነዳው ላንድ ክሩዘር ሞናኮ ውስጥ የቆሻሻ መኪና ያህል ቦታ አይሰጠውም። ልዩነቱ እዚህ ጋር ነው። የኢትዮጵያ ሀብታም ቁሳቁስ ይገዛል፣ የሞናኮ ቢሊየነር ግን ዓለምን ይገዛል። እኛ ሀገር ባለሀብቱ ሰራተኞች ቀጥሮ በሺዎች የሚቆጠሩ ሰዎችን ይመግባል፣ ስራ ይፈጥራል፣ ከህዝብ ጋር ይገናኛል። ሞናኮ ግን ሀብታሞች ከህዝብ ይሸሻሉ። መርከባቸው ላይ ተቀምጠው ወደ ባህር መሃል ይሄዳሉ። ጎረቤታቸው ማን እንደሆነ እንኳን አያውቁትም። የኢትዮጵያ ሀብታም ክብር ይፈልጋል። የሞናኮ ቢሊየነር ግን ግላዊነት፣ ፕራይቬሲን ይፈልጋል። እኛ ሀገር ሀብታም ከሆንክ በሰርግና በለቅሶ ላይ ከፊት ትቀመጣለህ፣ ሰው ይከባሃል። ሞናኮ ግን ምንም ያህል ቢሊየነር ብትሆን ብቻህን ነህ። ማንም አያይም፣ ማንም አያደንቅም። ምክንያቱም ካንተ የሚበልጥ ሌላ ቢሊየነር ጎን ነው። ጥያቄው ይሄ ነው። በትንሽ ሰዎች መካከል ትልቅ መሆን ይሻላል ወይስ በትልልቅ ሰዎች መካከል ተራ መሆን? በአዲስ አበባ ጎዳናዎች ላይ በኩራት መራመድ ይሻላል ወይስ በሞናኮ ባህር ዳርቻ ላይ ማንም ሳይጠይቅ በብቸኝነት መኖር? እስኪ ንገሩኝ። ገንዘብ ሰው እንዲያሸሸው መሸሸጊያ ሲፈልግ የት እንደሚሄድ ታውቃላችሁ? በዓለማችን ላይ አንዲት ጠባብ ቦታ አለች፣ ከአዲስ አበባ ቦሌ የምትነሳ ግን በዚች ትንሽ ነጥብ ውስጥ ከመላው አፍሪካ በላይ ሀብት ተከማችቷል። እዚህ ሀገር ቤት ኪራይ የሚባል ቃል የለም። ለመንግስት ግብር መክፈል ነውር ነው። ፖሊሶቻቸውን የሚነዱት መኪና ዋጋው በአዲስ አበባ ሰማይ ጠቀስ ህንፃ እንደመገንባት ነው። ዛሬ ወደ ቢሊዮነሮቹ መንደር ወደ ሞናኮ እንገባለን። ግን አንድ ጥያቄ አለኝ። በዚች ምድር ላይ ባለጸጋ መሆን ነፃነት ነው ወይስ በወርቅ የታጠረ እስር ቤት? አብረን እንይ። ኢትዮጵያ ሰፊ ናት፣ ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ። ሞናኮ ግን 2 ስኩዌር ኪሎ ሜትር ብቻ። እስኪ በአይነ ህሊናችሁ ሳሉና ከ4 ኪሎ ተነስታችሁ ፒያሳ ሳትደርሱ ሀገሪቷ ታልቃለች። በመኪና ሞናኮን ለመዞር የሚፈጅባችሁ ጊዜ አዲስ አበባ ውስጥ ታክሲ ለመጠበቅ ከምትቆሙት ጊዜ ያነሰ ነው። እዚህ ሀገር እርሻ የለም፣ ገጠር የለም። ሀገሪቷ ሙሉ በሙሉ በአንድ ገደል ላይ የተንጠላጠለች ዘመናዊ ከተማ ናት። ታዲያ ለምንድን ነው ዓለም ሁሉ ለዚች ትንሽ ድንጋይ የሚያወራው? ምክንያቱም ሞናኮ የዓለም ሀብታሞች መደበቂያ ናት። ሞናኮ የገነባው ትልቁ ምስጢር ግብር አለመኖሩ ነው። እኛ ሀገር ሰርተን ለመንግስት ድርሻ እንሰጣለን። ሞናኮ ውስጥ ግን መንግስት ከኪስ 1 ሳንቲም አይነካም። ታዲያ መንግስት በምን ይተዳደራል ብላችሁ መጠየቃችሁ አይቀርም። መልሱ የሚገርም ነው። በቁማር። አዎ፣ የሞናኮ ልዑል የሚተዳደረው አገሪቷን የሚገነባው ከታዋቂው ሞንቴ ካርሎ ቁማር ቤት በሚገኝ ገቢ ነው። ሀብታሞች በቢሊዮን የሚቆጠር ገንዘብ ቁማር ቤት ሲከስሩ የሞናኮ መንገዶች ያበራሉ። አሁን ደግሞ ስለ ቤት እናውራ። እዚህ ሀገር ነገሩ የሚገርም ነው። አዲስ አበባ ውስጥ በ4 ሚሊዮን ብር አንድ አፓርታማ ብትገዙ በዛ ብር ሞናኮ ውስጥ የምታገኙት የመኪና ማቆሚያ ቦታ ነው። የሚገርመው ግን የሞናኮ ቤቶች 30 በመቶ ባዶ ናቸው። ሰዎች በ50 ሚሊዮን ዶላር ቤት ይገዙና በአመት 2 ቀን ብቻ ይመጣሉ። ቤቶቹ ለሰው መኖሪያ ሳይሆን ገንዘብ ማስቀመጫ ሳጥኖች ናቸው። ደሃው ሰራተኛ ግን እዛ መኖር አይችልም።
በየቀኑ ከጎረቤት ሀገር ድንበር አቋርጦ መጥቶ ለሀብታሞች ቡና አፍልቶ ማታ ወደ ቤቱ ይመለሳል። ሞናኮ ውስጥ አንድም ለማኝ ወይም ቆሻሻ አታዩም። ለምን መሰላችሁ? ድህነት እዚህ ሀገር የተከለከለ ስለሆነ። ብር ከሌለ ሞናኮ ውስጥ መቆየት አትችልም። ፖሊሶች ሁሉ ጊዜ መታወቂያ ይፈትሻሉ። መኖሪያ ፈቃድ ለማግኘት ባንክ ውስጥ $500,000 ሊኖር ይገባል። ሀብታሞች በዚህ ጠባብ ገነት ውስጥ ተቆልፎባቸዋል። ዓለም ላይ ረሃብና ስቃይ ያለ አይመስላቸውም። ከእውነተኛ ዓለም ተለይቶ በወርቅ አጥራቸው ውስጥ ተዘግተዋል። እስኪ ወደኛ እናምጣው። በውጭ ሀገር ለምትኖሩ ወገኖቼ ስኬት ማለት ምን ማለት ነው? ሞናኮ ውስጥ ስኬት ማለት ከጎረቤት መርከብ የሚበልጥ መርከብ መግዛት ነው። ግን ጥያቄ ይሄ ነው። ይህንን ሁሉ ቅንጦት ለማግኘት ብላችሁ ጎረቤታችሁን ትሸጣላችሁ። ሞናኮ ውስጥ ማንም ለማንም አያወራም። ሁሉም ሰው ሌላውን ይጠራጠራል። ኢትዮጵያ ውስጥ ምንም ቢሆን እድርና ጎረቤት አለ። ሞናኮ ውስጥ ግን ሁሉም ነገር ኑሮ ብቻውን እራት ትበላለህ። እንግዲህ ሞናኮን አየናት፣ ፌራሪው፣ ቤተ መንግስቱ እና የባህሩ ውበት። አሁን አንድ ጥያቄ ልጠይቃችሁ። ነገ የሞናኮ ፓስፖርት ቢሰጣችሁ፣ በሚሊዮን የሚቆጠር ብር ቢሰጣችሁ፣ ግን ይህንን ለማግኘት ስትሉ እድራችሁን መርሳት ካለባችሁ፣ እናታችሁን በየሳምንቱ መደወል ማቆም ካለባችሁ፣ ይህንን እድል ትቀበላላችሁ? እስኪ አሁን አንድ ነገር እናስተውል። ምናልባት እውነተኛ ሀብት ማለት የምንኖረው ቤት ስፋት ሳይሆን በበዓል ወቅት በጠረጴዛው ዙሪያ የሚቀመጡ የቤተሰቦቻችን ብዛት ይሆን? ኮመንት ላይ ገንዘብ ወይስ ቤተሰብ ብላችሁ ጻፉልኝ። እኛ ሀገር ውስጥ ሀብታም የሚባለው ማን ነው? ቦሌ ወይም ሰሚት ላይ ትልቅ ቪላ ያለው ግቢ ውስጥ 2 እና 3 ዘመናዊ መኪና ያቆመ በየሳምንቱ መጨረሻ ኩሩፍቱ ወይም ቢሾፍቱ ሄዶ ዘና የሚል ሰው ነው? በኢትዮጵያ ሀብታም ከሆንክ ንጉስ ነህ። መንገድ ላይ ስትሄድ ሁሉም ሰው ያውቃል፣ ሰራተኞች ያከብሩሃል። በሄድክበት ቦታ ሁሉ ልዩነት መስተንግዶ ታገኛለህ። በሀብት ባጭሩ ትታያለህ። ሞናኮ ስትሄድ ግን ነገሩ ይገለበጣል። አዲስ አበባ ውስጥ ጃንት ከባድ የነበረው ሀብት ሞናኮ ስትገባ ተራ ይሆናል። ከዚህ ጋር ፌራሪ መንዳት እኛ ሀገር ታክሲ የመሳፈር ያህል ተራ ነገር ነው። ቦሌ ላይ በኩራት የምትነዳው ላንድ ክሩዘር ሞናኮ ውስጥ የቆሻሻ መኪና ያህል ቦታ አይሰጠውም። ልዩነቱ እዚህ ጋር ነው። የኢትዮጵያ ሀብታም ቁሳቁስ ይገዛል፣ የሞናኮ ቢሊየነር ግን ዓለምን ይገዛል። እኛ ሀገር ባለሀብቱ ሰራተኞች ቀጥሮ በሺዎች የሚቆጠሩ ሰዎችን ይመግባል፣ ስራ ይፈጥራል፣ ከህዝብ ጋር ይገናኛል። ሞናኮ ግን ሀብታሞች ከህዝብ ይሸሻሉ። መርከባቸው ላይ ተቀምጠው ወደ ባህር መሃል ይሄዳሉ። ጎረቤታቸው ማን እንደሆነ እንኳን አያውቁትም። የኢትዮጵያ ሀብታም ክብር ይፈልጋል። የሞናኮ ቢሊየነር ግን ግላዊነት፣ ፕራይቬሲን ይፈልጋል። እኛ ሀገር ሀብታም ከሆንክ በሰርግና በለቅሶ ላይ ከፊት ትቀመጣለህ፣ ሰው ይከባሃል። ሞናኮ ግን ምንም ያህል ቢሊየነር ብትሆን ብቻህን ነህ። ማንም አያይም፣ ማንም አያደንቅም። ምክንያቱም ካንተ የሚበልጥ ሌላ ቢሊየነር ጎን ነው። ጥያቄው ይሄ ነው። በትንሽ ሰዎች መካከል ትልቅ መሆን ይሻላል ወይስ በትልልቅ ሰዎች መካከል ተራ መሆን? በአዲስ አበባ ጎዳናዎች ላይ በኩራት መራመድ ይሻላል ወይስ በሞናኮ ባህር ዳርቻ ላይ ማንም ሳይጠይቅ በብቸኝነት መኖር? እስኪ ንገሩኝ። ገንዘብ ሰው እንዲያሸሸው መሸሸጊያ ሲፈልግ የት እንደሚሄድ ታውቃላችሁ? በዓለማችን ላይ አንዲት ጠባብ ቦታ አለች፣ ከአዲስ አበባ ቦሌ የምትነሳ ግን በዚች ትንሽ ነጥብ ውስጥ ከመላው አፍሪካ በላይ ሀብት ተከማችቷል።
እዚህ ሀገር ቤት ኪራይ የሚባል ቃል የለም። ለመንግስት ግብር መክፈል ነውር ነው። ፖሊሶቻቸውን የሚነዱት መኪና ዋጋው በአዲስ አበባ ሰማይ ጠቀስ ህንፃ እንደመገንባት ነው። ዛሬ ወደ ቢሊዮነሮቹ መንደር ወደ ሞናኮ እንገባለን። ግን አንድ ጥያቄ አለኝ። በዚች ምድር ላይ ባለጸጋ መሆን ነፃነት ነው ወይስ በወርቅ የታጠረ እስር ቤት? አብረን እኔ ኢትዮጵያ ሰፊ ናት፣ ከ1 ሚሊዮን ስኩዌር ኪሎ ሜትር በላይ። ሞናኮ ግን 2 ስኩዌር ኪሎ ሜትር ብቻ። እስኪ በአይን ህለናችሁ ሳሉና ከ4 ኪሎ ተነስታችሁ ፒያሳ ሳትደርሱ ሀገሪቷ ታልቃለች። በመኪና ሞናኮን ለመዞር የሚፈጅባችሁ ጊዜ አዲስ አበባ ውስጥ ታክሲ ለመጠበቅ ከምትቆሙት ጊዜ ያነሰ ነው። እዚህ ሀገር እርሻ የለም፣ ገጠር የለም። ሀገሪቷ ሙሉ በሙሉ በአንድ ገደል ላይ የተንጠላጠለች ዘመናዊ ከተማ ናት። ታዲያ ለምንድን ነው ዓለም ሁሉ ለዚች ትንሽ ድንጋይ የሚያወራው? ምክንያቱም ሞናኮ የዓለም ሀብታሞች መደበቂያ ናት። ሞናኮ የገነባው ትልቁ ምስጢር ግብር አለመኖሩ ነው። እኛ ሀገር ሰርተን ለመንግስት ድርሻ እንሰጣለን። ሞናኮ ውስጥ ግን መንግስት ከኪስ 1 ሳንቲም አይነካም። ታዲያ መንግስት በምን ይተዳደራል ብላችሁ መጠየቃችሁ አይቀርም። መልሱ የሚገርም ነው። በቁማር። አዎ፣ የሞናኮ ልዑል የሚተዳደረው አገሪቷን የሚገነባው ከታዋቂው ሞንቴ ካርሎ ቁማር ቤት በሚገኝ ገቢ ነው። ሀብታሞች በቢሊዮን የሚቆጠር ገንዘብ ቁማር ቤት ሲከስሩ የሞናኮ መንገዶች ያበራሉ። አሁን ደግሞ ስለ ቤት እናውራ። እዚህ ሀገር ነገሩ የሚገርም ነው። አዲስ አበባ ውስጥ በ4 ሚሊዮን ብር አንድ አፓርታማ ብትገዙ በዛ ብር ሞናኮ ውስጥ የምታገኙት የመኪና ማቆሚያ ቦታ ነው። የሚገርመው ግን የሞናኮ ቤቶች 30 በመቶ ባዶ ናቸው። ሰዎች በ50 ሚሊዮን ዶላር ቤት ይገዙና በአመት 2 ቀን ብቻ ይመጣሉ። ቤቶቹ ለሰው መኖሪያ ሳይሆን ገንዘብ ማስቀመጫ ሳጥኖች ናቸው። ደሃው ሰራተኛ ግን እዛ መኖር አይችልም። በየቀኑ ከጎረቤት ሀገር ድንበር አቋርጦ መጥቶ ለሀብታሞች ቡና አፍልቶ ማታ ወደ ቤቱ ይመለሳል። ሞናኮ ውስጥ አንድም ለማኝ ወይም ቆሻሻ አታዩም። ለምን መሰላችሁ? ድህነት እዚህ ሀገር የተከለከለ ስለሆነ። ብር ከሌለ ሞናኮ ውስጥ መቆየት አትችልም። ፖሊሶች ሁሉ ጊዜ መታወቂያ ይፈትሻሉ። መኖሪያ ፈቃድ ለማግኘት ባንክ ውስጥ ግማሽ ሚሊዮን ዶላር ሊኖር ይገባል። ሀብታሞች በዚህ ጠባብ ገነት ውስጥ ተቆልፎባቸዋል። ዓለም ላይ ረሃብና ስቃይ ያለ አይመስላቸውም። ከእውነተኛ ዓለም ተለይቶ በወርቅ አጥራቸው ውስጥ ተዘግተዋል። እስኪ ወደኛ እናምጣው። በውጭ ሀገር ለምትኖሩ ወገኖቼ ስኬት ማለት ምን ማለት ነው? ሞናኮ ውስጥ ስኬት ማለት ከጎረቤት መርከብ የሚበልጥ መርከብ መግዛት ነው። ግን ጥያቄ ይሄ ነው። ይህንን ሁሉ ቅንጦት ለማግኘት ብላችሁ ጎረቤታችሁን ትሸጣላችሁ። ሞናኮ ውስጥ ማንም ለማንም አያወራም። ሁሉም ሰው ሌላውን ይጠራጠራል። ኢትዮጵያ ውስጥ ምንም ቢሆን እድርና ጎረቤት አለ። ሞናኮ ውስጥ ግን ሁሉም ነገር ኑሮ ብቻውን እራት ትበላለ። እንግዲህ ሞናኮን አየናት፣ ፌራሪው፣ ቤተ መንግስቱ እና የባህሩ ውበት። አሁን አንድ ጥያቄ ልጠይቃችሁ። ነገ የሞናኮ ፓስፖርት ቢሰጣችሁ፣ በሚሊዮን የሚቆጠር ብር ቢሰጣችሁ፣ ግን ይህንን ለማግኘት ስትሉ እድራችሁን መርሳት ካለባችሁ፣ እናታችሁን በየሳምንቱ መደወል ማቆም ካለባችሁ፣ ይህንን እድል ትቀበላላችሁ? እስኪ አሁን አንድ ነገር እናስተውል። ምናልባት እውነተኛ ሀብት ማለት የምንኖረው ቤት ስፋት ሳይሆን በበዓል ወቅት በጠረጴዛው ዙሪያ የሚቀመጡ የቤተሰቦቻችን ብዛት ይሆን? ኮመንት ላይ ገንዘብ ወይስ ቤተሰብ ብላችሁ ጻፉልኝ።